ባለጸጋነት ባለጸጋ ማለት ምን ማለት ነው? መለኪያውስ ምንድን ነው? ከዕለታት በአንዱ ቀን አንድ ባለጸጋ አባት እርሱ ባለጸጋ እንደሆነ አምኖ ድሆች ምን አይነት ኑሮ እንደሚኖሩ ያውቅ ዘንድ ልጁን ወደ አንድ ምስኪን አርሶ አደሮች የሚኖሩበት መንደር ወሰደው። በአንድ ድሃ ገበሬ ቤትም አንድ ቀንን አሳለፈው። ወደ ቤታቸው ተመለሱ። ወደ ቤታቸው እየተመለሱ በመንገድ ላይ ሳሉም አባት ልጁን አርሶ አደሮቹ ምን ያህል ድሆች እንደሆኑና በድህነት እንደሚኖሩ አየህ አይደል? የኛ አኗኗር ከነርሱ ምን ያህል እንደሚልቅ ባለጸጎችም እንደሆነን አየህ? እስኪ ምን እንዳስተዋልክና እንደተረዳህ ንገረኝ ሲል ጠየቀው። ልጅ ያየውንና የተማረውን እንዲህ ሲል ገለጸው። እኛ አንድ ውሻ አለን፣ እነርሱ ግን 4 ውሾች አላቸው። እኛ የታጠረ የመሟኛ ገንዳ አለን፣ እነርሱ ግን ወንዞችና ሐይቆች አላቸው። እኛ ማታ ማታ የምንጠቀምበት አምፖል አለን፣ እነርሱ ግን ሰማይ ሙሉ ከዋክብት አላቸው። እኛ ምግብ ገዝተን እናገኛለን፣ እነርሱ ግን ከማሳቸው ያበቅላሉ። እኛ ራሳችንን ለመከላከል አጥር ሰርተናል፣ እነርሱ ግን አጥር ሳይሆን ወዳጆችና ጓደኞች አላቸው። እኛ ኢንሳይክሎፒዲያ አለን፣ እነርሱ ግን መጽሐፍ ቅዱስ አላቸው። እናም አባዬ ከእኛ በጣም የላቁ ባለጸጎች ናቸው። እኛ ምን ያህል ድሆች እንደሆንን ስላሳየኸኝ አመሰግናለሁ አለው ይባላል። አባት ከልጁ የሰማው እውነትና የልጁ የአመለካከት ልዕልና አስገርሞት አቅፎ እየሳመው፣ ልጄ ዛሬ ዘመኔን ሙሉ ያልተረዳሁትን እውነት ገለጽክልኝ። አሁን ባለጸግነት መለኪያው ቁስ አይደለም። ገንዘብ ብቻውን ባለጸጋ አያደርገንም፣ በገንዘቡ አማካኝነት የምንፈጥረው እሴት ጭምር እንጂ። ስለዚህ በቁሶች የተዋጥን ሰዎች ከሌሎች ጋር ስንኖር ምን አትርፎልናል? እያለንስ ምን ያህል ድሆች ሆነናል? የእርሱ አስተያየት ኮሜንት ላይ አስቀምጡ።